ቀደም ብላችሁ ያያችሁት ቪዲዮ ኤአይ አይደለም። እኔ ላስት ሲዝን በአስቶን ቪላ ጋር በኦልድ ትራፎርድ ባደረግነው የመጨረሻ የፕሪሚየር ሊግ ጨዋታ ቡድኔን እንዲሁም ደግሞ የቀድሞ አሰልጣኛችንን ሩበን አሞሪምን ለመደገፍ በቦታው ተገኝቼ ያሳየሁት ሪያክሽን ነበረ። ነገር ግን ብዙዎቻችሁ ትላንትና በብራይተን ተሸንፈን ከወጣን በኋላ ኮመንት ላይ የገባችሁ እንኳን ደስ አለ ይገባሃል እያላችሁ በመሸነፋችን ስትደሰቱ ነበረ። ይህ እኔ አንድ ራሱን የማንቸስተር ዩናይትድ ደጋፊ ነኝ ብሎ ቡድኑን ለሚያስቀድም ሰው ትክክለኛ ሪያክሽን ነው ብዬ አላስብም። ሁላችንም ልናስቀድመው የሚገባው ተጫዋች ወይም ደግሞ አሰልጣኝ ሳይሆን ክለቡን ነው ብዬ አስባለሁ። የፕሌየር ኤፍሲ እንዲሁም ደግሞ ማናጀር ኤፍሲ መሆን አለብን ብዬ አላስብም። ኦፍኮርስ በሩበን አሞሪም በመሰናበት ደረጃ ብዙዎቻችን የተለያየ ኦፒኒየን አለን። ወደፊት ማን ትክክል እንደሆነ ጊዜ የሚነግረን ይሆናል። ነገር ግን እስካሁን ባለው አይ ቲንክ ሁላችንም ያህንን ኦፒኒየናችንን ወደኋላ አድርገን ቡድናችንን በጋራ ብንደግፍ የተሻለ ነው ብዬ አስባለሁ። እኔ ሩበን አሞሪም ይሰናበት ለማለት እንደናንተ 2 ጨዋታ ጠብቄ አይደለም ይውጣ ያልኩትኝ። ከ50 በላይ ጨዋታዎችን አይቼ በሊጉ 15ኛ ስንጨርስ አይቼ በዛ ሰውዬ አፍ ይህ የወርስት የሚባለው ማንቸስተር ዩናይትድ ነው ሲባል አይቼ በሊግ 2 ቡድን ተሸንፈን ስንወጣ አይቼ ያን ሁላ ታግሼ በሊጉ የመጨረሻ ጨዋታችንን ስናደርግ ስቲል እዚህ አሰልጣኝ ላይ ያለኝ እምነት አልተሟጠጠም። ጊዜ ልንሰጠው፣ ተጫዋቾች ልናስፈርምለት፣ ሲስተሙን አዳፕት እንዲያደርግ ጊዜ ልንሰጠው ይገባል በማለት ስደግፈው ነበር። ነገር ግን ከግሪምሲ ጨዋታ በኋላ ተስፋ ቆርጫለሁ። ኢቭን ከዛ በኋላ ራሱ እሱ ይውጣ እያልኩኝ ቡድኑ ሲጫወት እሱ እንዲሰናበት በማለት ቡድኑ ሲሸነፍ ስፈልግ አልነበረም። ነገር ግን ከአብዛኞቻችሁ ትናንትና ከብራይተን ጨዋታ በኋላ በሰጣችሁት ኮመንት የተረዳሁት ነገር እናንተ ትክክል ናችሁ ወይንም ደግሞ ሩበን አሞሪም መሰናበቱ ትክክል አይደለም የሚለውን ነጥብ ለማሳየት አይ ቲንክ በመሰናበቱ ወይንም ደግሞ በመሸነፋችን ሰለብሬት ስታደርጉ ነበረ። ምንም አይነት መንገድ ይህንን አርጊመንት ታሸንፋላችሁ ብዬ አላስብም። በተለይም እሱ ባሩን በጣም ሎ አድርጎ ነው የለቀቀው ክለቡን። በተአምር ከዚህ በኋላ የሚመጡት አሰልጣኝ 15ኛ ይጨርሳሉ ብዬ አላስብም። ስለዚህ እናንተ እኔን ተሳስተሃል ብላችሁ ለማለት እሱ ላሲዝን ይዞ ከወጣው ያነሰ ነገር ይዘን መምጣት አለብን። በ4-3-3 ተጫወትን ማለት ፕሪሚየር ሊጉን እንበላለን ማለት አይደለም። በሁለት ጨዋታዎች ላይ 4-3-3 ስለተጫወትን ቡድኑ ይለወጣል ብሎ የተናገረ የለም። በዛ ላይ ላይክ የኢንተር ማናጀር በሆነ አሰልጣኝ የ6 ወር አሰልጣኝነት ኤክስፒሪየንስ ባለው አሰልጣኝ። ስለዚህ አንዳንዴ ነገሮችን ስትናገሩ የሆነ ውሃ ሊያነሳ የሚችል ነገር ብትጨምሩበት ጥሩ ነው ብዬ አስባለሁ። ኤኒዌይስ ሌትስ ሰፖርት አወር ቲም ቱጌዘር ዶንት ቢ ፕሌየር ኤፍሲ እንዲሁም ደግሞ ማናጀር ኤፍሲ መልእክቴ ነው። ካም ኦን ዩናይትድ።